ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ደህና ነኝ። ሀኒቾ ነኝ። ደህና ናችሁ? እንዴት ናችሁ? ያው በነፃነት እንግዲህ ፈታ ብለን ቪዲዮ መስራት አንችልም ትላላችሁ። ዙሪያውን ካሜራ ነው እና ደግሞ ገና አዲስ ነኝ እዚህ ቤት። ቢያንስ በለምድ እንኳን ኦኬ ኖርማል ትላላችሁ፣ ግን ያው ያለ ስላለመድኩት ምናምን ገና ስለሆንኩኝ እና እንዴት ናችሁ? ደህና ናችሁ ወይ? ላይክ ሰብስክራይብ ሼር አድርጉልኝ 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 እና እላችኋለሁ ጋይስ። ፊቴ እንደምታዩት ድርብር ብሎኛል ዛሬ፣ የምር ድርብር ብሎኛል። በዛሬ በጣም ከፍቶኛል ታውቃለህ። አሁን ላይ በቃ ተስፋ ቆረጥኩ ታውቃላችሁ። ዛሬ ማይብሽ በቃ ተስፋ ቆረጥኩ በቃ። ምክንያቱም እንለፋለን ሞት የሚባል ነገር አለ። የምር እንለፋለን ከዛ ሞት አለ። ታይ ደግሞ ከድንገተኛ ሞት ፈጣሪ ይጠብቀን። ሞት አይቀርምና እስካሁን ቲክቶክ ስክሮል እያደረኩ ማለት ነው። ነፃ አርቲስት ነፃነት መሞቱን ሳይ በጣም ነው ያዘንኩት። በጣም ጭራሽ አልጠበኩም። የምር አልጠበኩም ነበር። ጭራሽ አልጠበኩም። ልክ እሱን እንዳየው እኔ ራሴ መለስ ስል ተስፋ ቆረጥኩ። የምር በቃ ተስፋ ቆረጥኩ ነው ያደረኩት። ምክንያቱም በቃ እንለፋለን ሞት አይቀርም ለካ። ደግሞ እኮ ገና ነው የምር ገና ነው። ሽማግሌም አይደለም ገና ነው። ጎልማሳ ነው የሚባለው ብቻ ገና ነው። ግን በቃ ህይወት እንዲህ ናት። እኔ ወየው እድል ያልኩት ለራሴ ነው ያዘንኩት። ለፍቼ ከዛ ድፍት ስል ይታየኛል አንድ ቀን ሳያልፍልኝ። ወየው ለራሴ የምር ለራሴ ነው ያዘንኩት። እኔ ለራሴ በጣም ነው ያዘንኩት። ምክንያቱም እኔ የመጣሁበትን ህይወት አውቃለሁ፣ ግን እድሜ አይጠብቅም። እድሜም ይሄዳል። እድሜም ቁሞ አይጠብቀንም። እድሜያችንም ይሄዳል። ጊዜው እንደምታዩት ይሮጣል። እርጅና የሚባል አለ። ጉልበታችን ያልቃል። ከዛ አስባችኋል? ሳያልፍልኝ ጸጥ ስል እኔ በቃ ለራሴ ነው ያዘንኩት። የምር ለራሴ ማለት ነው። በጣም ነው ያዘንኩት ለራሴ። በጭራሽ አላመንኩም የሱን መሞት። ግን በቃ ያልታሰበ ነገር አስባችኋል? ያልታሰበ ነገር ከባድ ነው እና እላችኋለሁ። በእርግጥ የሱ አያሳስብም፣ ግን አንዳንዴ ስታስቡት ስንቱ ሌላውም እየሞተ ነው። ግን ቢሆንም አንዳንዴ ደግሞ ስታስቡት ከባድ ነው። አሁን ላይ ዛሬ በጣም ክፍት አለኝ። በጣም የሚመቸኝ አርቲስት ነበር ይሞታ ያላልኩት አርቲስት ቢኖር። ምክንያቱም ኧረ በጣም ከባድ ነው እውነት በጣም ከባድ ነው። እኔ እኮ ሳቂታና ተጫዋች እድሜያቸው ረጅም ነው ይባላል፣ ግን አባባል ነው። የምር አባባል ነው። እኔ ራሴ ብዬ ብላችሁ እንደዚህ ፍዝዝ ብዬ ቁጭ አልኩ። ለካ ለዚች ነው በቃ ምፈገው ምሰራው። ስለ ራሴ ሳስብ የእሱን ሳይ ስለ ራሴ አሰብኩ። የምር ስለ ራሴ ሞት የሚባል ነገር አለ። አንዳንዴ ዝም ብለን ስንሰራ ሞት ያለ አይመስልንም። ደግሞ ትዝ ሲለን ሞት ደግሞ እንዳለ ትዝ ሲለን ከባድ ነው። ብቻ የራሴን ማለት ነው እና በጣም ከባድ ነው እና ለመላው ቤተሰቦቹ መጽናናትን እንመኛለን። የምር ያልጠበቁት ሰው ቢኖር ያልጠበቁትም ይሞታል ብዬ በፍጹም የምር እንዴት እንዳሳዘነኝ አንጀቴን ነው የበላኝ። ነፍስ ይማር። ደግሞ አላለቀሽም እንዳትሉኝ እንደ ማለት እያለቀስኩ ማስመሰል ስለማልፈልግ ነው። በጣም እኔ ሀዘን ሲገባኝ ካሜራ ፊት አላለቅስም። እንደዛ ነው። ማስመሰል ነገር ይመስልብኛል።
ለእኔ ልክ እያስመሰልኩ እንደሆነ ስለሚሰማኝ ነው። እና በጣም ነው ያሳዘነኝ። በጣም በጣም ልንገራችሁ ብዬ ነው። አዎ ልንገራችሁ ብዬ ነው። እና አላችኋለሁ። አመሰግናለሁ ስለተከታተላችሁኝ። ላይክ አድርጉኝ። እመጣለሁ፣ አልጠፋም አልጠፋም። እንደምታዩኝ ቁልቁል ብያለሁ። የሰው ሀገር ህይወት ለዚች ለከንቱ እድሜ መፍጋት ነው እንግዲህ ትላላችሁ። አበረታቱኝ። እሺ አመሰግናለሁ ስለተከታተላችሁኝ። ሀኒቾ ዩቲዩብ ነኝ። ባይ